ማሂ ቢስሚላህ 3 ደቂቃ። ሰላም አለይኩም ይሳቁ፣ እንዴት ናችሁ? ሰላም አላችሁ? ወአለይኩም ሰላም ወረሕመቱላህ። እኔ እንኳን የምሰጠው አሁን ይሄ የሰዓት ጉዳይ ባልሆነው በሆነው በጣም ሰዓት እየሄደ ስለሆነ መጀመሪያ ቀድሞ በቪዲዮ የተገለጹ ነገሮችን ድጋሚ መጥቶ እዚህ ጋር ጥያቄ ማቅረቡ ተገቢ ነው ብዬ አላስብም። ምክንያቱም የነዛን ሰዎች ከሳሾቹን ሰዎች ፔጁን አይቶ ሲመጣ ፔጃቸውን አይቶ አንብቦ እንዲህ ተብሎ እንዲሳቀ አልመጣለ እንደዚህ ተቀርቦለት ነበር ምናምን የሚል ነገር ሲመጣ አንተ ደግሞ የሰራቸው ቪዲዮዎች አሉ። ማን ነው መጀመሪያ ክሌም ያደረገው? ያን ማን ነው የጠየቀው? ያንን ሰዓቱም አለ ቴክኖሎጂ ነው። እዛ ፌስቡክ ገጽ ላይ ገብቶ ማየት ይችላል ያኛው ሰው ማለት ነው። መጀመሪያ ማን ምን እንደጠየቀ ምናምን የአንዱን ሳይድ ብቻ ይዞ መጥቶ ለአንተ እዚህ ጋር ጥያቄ ጠይቆ ሰዓትህን እየገደለ ሰዓታችንን እየገደለ ብዙ ማወቅ ያለብንን ነገር እንዳናውቅ ለሚደረገው ነገር አንተ የግድ ለዛ ሁሉ ዲቴል ማብራሪያ መስጠት የለብህም። ጊዜ ወስደህ ቪዲዮ የሰራኸውን ነገር መጥቶ እዚህ ጋር መጠየቅና እንደዚህ ረጅም ሰዓት የሚወስዱ ነገሮችን ይሄ ለእንትንም እንዳይሆን በጣም ይደብራል። ማለት ተገልጿል፣ እዛ ጋር ሄደህ ማየት ትችላለህ ቢባልም ጥሩ ነው ብዬ እላለሁ። አንዳንድ ወንድሞች ደግሞ ቅን ወንድሞቻችን የሰጡት እንትን አለ፣ ኮሜንት አለ። ምንድነው ያም እንትን በገጠሩ አካባቢ ሙስሊሙ እየከፈረ ባለበት ሰዓት እንደዚህ አይነት ዲስከሽን ምናምን ጉድ ፌዝ እንደዛ ያሉ ሰዎች አሉ። ግን ያም ቢሆን ዲቪዥን ኦፍ ወርክ አለ እኮ ይህን የሚሰራው ሰው አለ። ቤትህን ሳታጸዳ እዛም ጋር ብቻ ማለትም ከባድ ነው። ግን ዋን አቴታይም መሄድ ይችላል። እዛም ጋር ያሉ የሚሰሩ ሰዎች አሉ። ያንን የሚሰሩ ሰዎች በርትተው እንዲሰሩ ኢንከሬጅ ይደረጋሉ እንጂ ይህን አቁምና ያኛው እዚህ ጋር ሀገር እየጠፋ ነው እንደዚህ እየተሆነ ነው ማለት ተገቢ አይደለም። ቤታችንን ማጽዳት አለብን። ይሄም የሚነዳ አጀር ነው። በቃ ይሄም አደገኛ ነገር ነው። ከአሁኑ እንትን ካልተባለ በደንብ መያዝ አለበት እላለሁ። ይህን ለማለት ነው። ለእያንዳንዱ ነገር መልስ መስጠት አይጠበቅብን። ቪዲዮ ከሰራ በኋላ ሄደ ሪፈር አድርግ ነው መባል ያለበት። ይህን ልል ነው። ጥሩ ነው፣ እየሄደ ያለው አሪፍ ነው። አልሐምዱሊላህ። ይቀጥል ይሳቅ። ይህን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላህ። ጀዛከላህ ማሂ።